የድሬዳዋ ፖሊስ ማካፈል ካለበት ትልቅ ተመክሮና ሌሎች መውሰድ ያለባቸው ዩኒቨርሲቲዎች ጋር በመተባበር የሰራችኋቸው አፕሊኬሽንስ ወንጀልን በመቆጣጠር ደረጃ መቆጣጠር ብቻም ሳይሆን አስቀድሞ በመተንበይ ደረጃ በዚህ ማዕቀፍ ያለው ስራ ማከናወናችሁ እጅግ የሚመሰገን ነው። የድሬዳዋ ፖሊስ ማካፈል ካለበት ትልቅ ተመክሮና ሌሎች መውሰድ ያለባቸው ቅድም ኮሚሽነር እንደነገርከን ከሆነ ይሄ ትልቅ ዋጋነት ነው ለማለት ይቻላል። ድሬ ሌሊት እሱ በራሱ ሳሜት የሚገርም ነው። ሌሎች ከተሞችም ሊማሩበት ይገባል። ይሄንን ምልአት ያለው ስራ ማከናወን ከተማችሁን ሰላማዊ፣ ተወዳጅ፣ ተናፋቂ ይጎበኛችሁ የሚመጣ ወይም ዘመን ለመጠየቅ ወይም በተለያዩ ምክንያቶች የንግድ ማዕከል በመሆኑ ወደዚህ የሚመጣ ሴኪዩርድ ወይም ደግሞ ሰላም የሚሰማው መሆኑን
ማሳየት በመቻሉ ትልቅ ተግባር ነው። በእውነቱ ከቴክኖሎጂ ጋር በጣም ተዋህዳችሁ የተከተላችሁት ሳይሆን እንደውም ራሳችሁ አፕሊኬሽን ዴቨሎፕ በማድረግ ፓዮኒር ወይም ደግሞ ግንባር ቀደም እየሆናችሁ ስለሆነ እኔ ብዙ ነበር ጊዜ ቢኖር በሙሉ ባየው ደስ ይለኛል። እነዚህ ሊስቶቹ ላይ እየተመለከትኩ ነበርና ከዚህ የበለጠ ደግሞ ሰፋፊ ስራዎችን እና ይሆናል። የእውቀት ምንጭ በመሆናችሁ እውቀታችሁን ሌሎች እንደምታካፍሉ እምነቴ ነው። ክቡር ከንቲባ ለዚህ አመራር ግን ክብርት አፈ ጉባኤ በዚህ ደረጃ ስለደገፋችሁ እናንተም አመራር ስለሰጣችሁ ከፍ ያለ ምስጋና ይገባችኋል። እጅግ አመሰግናለሁ። ዛሬ ድሬዳዋ ፖሊስ ትልቅ ታሪካዊ አሻራ ነው እያሳረፈ ያለው። ድሬዳዋ ፖሊስ ከተፈጠረ ጊዜ ጀምሮ አንድ የሀገር መሪ በዚህ ደረጃ ድሬዳዋን ፖሊስ ሲጎበኝ የመጀመሪያው በመሆኑ እኛም እድለኛ ነን። ክቡር ፕሬዝዳንትም እድለኛ ናቸው። ይህች ፍቅር የሆነች የተባረከች ከንቲባዋ የሚወደድ ከተማ በዚህ አግባብ መጥተው ህዝብን የሚያገለግል ፖሊስ ሲጎበኙ ለኛ ደግሞ አደራም ነው እዳም ነው። ምክንያቱም እርስዎ መጥተው የጎበኙት ፖሊስ የህዝብ እንባ የሚያብስ የህዝብን ደም እንዳይፈስ የሚያደርግ የሰውን ህይወት መከላከል የበለጠ ዓላማ አድርጎ የሚሄድ ነውና የዛሬው ቀን ታሪካዊ ነው የምለው ከዚህ አኳያ ነው። ይሄ ጉብኝትም ፍጹም ታሪካዊና እኛን ባለአደራ ባለዕዳ ለህዝብ ሌሊት ከቀን የሚሰራና አስፈላጊ መስዋዕትነት የሚከፍል ፖሊስ መሆኑን ቃል እገባለሁ ማለት ነው። ይህን ትልቅ ስጦታ እኔ አባቶች ሰጥተዋል። ለስጦታቸው ከፍ ያለ ምስጋና አቀርባለሁ። በእነሱም በራሴም ስም ባደራ እንግዲህ እናንተ ትጠቀሙበት ዘንድ እንሆ አበርክቻለሁኝ። አመሰግናለሁ።